የሱን ደግነት ልናገር ወዶኛል ከሁሉ አብልጦ እግዚአብሔር ተመስገን ክበር ዘላለም ልበለው አምላኬ ያደረገልኝ ብዙ ነው ብዬ የሱን ደግነት ልናገር ወዶኛል ከሁሉ አብልጦ እግዚአብሔር ተመስገን ክበር ዘላለም ልበለው አምላኬ ያደረገልኝ ብዙ ነው። አየሱ ሥራ የሱ ደግነት በየትኛው ቋንቋ ልመስክርለት ክብሩን እያስብ ልዘምርለት የልቤን መሻት ፈጽሞልኛል ይክበር አምላኬ እኔን ወዶኛል ዘመኔን ሙሉ እጠራዋለሁ ምስጋናን እንጂ ምን እሰዋለሁ ብዬ የሱን ደግነት ልናገር ወዶኛል ከሁሉ አብልጦ እግዚአብሔር ተመስገን ክበር ዘላለም ልበለው አምላኬ ያደረገልኝ ብዙ ነው። ጨለማው ዓለም ብርሃን ሆነ ጌታ በልቤ ገብቶ ገነነ ሞቴን በሕይወት እየሸፈነ ባሪያ አይደለሁም ልጁ ነኝ ዛሬ ያስጎነበሰኝ የለም ቀንበሬ ተድላና ደስታን ሞላ ጌታዬ ያፌ ምስጋና ሁሌ ዜማዬ ብዬ የሱን ደግነት ልናገር ወዶኛል ከሁሉ አብልጦ እግዚአብሔር ተመስገን ክበር ዘላለም ልበለው አምላኬ ያደረገልኝ ብዙ ነው። መራራው ኑሮ በሱ ጣፈጠ ሳበኝ በፍቅሩ ልቤ ቀለጠ አዲስ አረገኝ እየለወጠ ቸር ነው መሐሪ በቀል የለበት ሁሉን ያዳነ በተገኘበት እኔ መልሷል ገጸ ምሕረቱን አይኔ ማየችው አዳኝነቱን ብዬ የሱን ደግነት ልናገር ወዶኛል ከሁሉ አብልጦ እግዚአብሔር ተመስገን ክበር ዘላለም ልበለው አምላኬ ያደረገልኝ ብዙ ነው። ከጠላት ፍርሃት ነፍሴን አድኖ በጸጋው ግምጃ በደሌን ከርኖ ከጎኔ ቆሟል ታዳጊ ሆኖ መታመኛዬ
ኃይሌ ጉልበቴ የማይደፈር አለት ነው ቤቴ ይክበር አምላኬ በዘመን ሁሉ የሚወዱትን አሜን ይበሉ። የእሱን ደግነት ብናገር ወዶኛል ከሁሉ አብልጦ እግዚአብሔር ተመስገን ክበር ዘላለም ልበለው አምላኬ ያደረገልኝ ብዙ ነው። ለአምላካችን እግዚአብሔር አራቱ ልጆቻቸው መካከል ሁለቱ የመጀመሪያ ዲግሪያቸውን በማጠናቀቃቸው ዛሬ ሁላችን በሐሴትና በምስጋና ተሞልተዋል። ይህ ቀን የእነርሱ ብቻ ሳይሆን በጸሎት በፍቅርና በመሥዋዕትነት ከጎናቸው ለቆሙ ብዙዎች የጋራ የደስታ ቀን ነው። በጥበቡ የመራቸው፣ በጸጋው የጠበቃቸው፣ በቸርነቱ ያሳደጋቸው ልዑል እግዚአብሔር ነውና በእምነት የጸኑ፣ በእውቀት የበለጸጉ፣ በመልካም ስነ ምግባር ያጌጡ ወጣቶች ሆነው እንዲያድጉ ያበቃቸው የእግዚአብሔር ፍቅርና ምሕረት ነው። እንዲሁም በሕይወታቸው ጉዞ ላይ የተሳተፋችሁ ውድ ቤተሰቦቻችን፣ ክቡራን አባቶቻችን ካህናት፣ የትምህርት ቤት አስተማሪዎች፣ አማካሪዎች፣ ወዳጆች፣ ጎረቤቶችና የማኅበረሰባችን አባላት በሙሉ የዛሬው ስኬት የእናንተም ስኬት ነው። ያበረከታችሁት ፍቅር፣ የሰጣችሁት ምክር፣ ጊዜ፣ እውቀትና ያደረጋችሁት ጸሎት ዛሬ የምናከብረውን ፍሬ አፍርቷል። ልዑል እግዚአብሔር ለሁላችሁም ዕድሜ ከጤና ይጨምርላችሁ፣ ጸጋ በረከቱን ያብዛላችሁ። ስላደረጋችሁት መልካም ሥራ ሁሉ መድኃኔዓለም ክርስቶስ በብዙ እጥፍ ይክፈላችሁ። አሜን።